ጣባ ነው። በዚህ ጎመን ባይ ቢያዛ በቆጭ ቢቀርብ ታስበዋል። 10 ሺህ ብር ብቻ ነው ያለው። 10 ሺህ እንዴት እንደማብቀቀው ራሱ አላውቅም። በቃ አልጨምርም ማለት ነው። ላንተ ነው 10 ሺህ። በሷ ምክንያት ቡና ቆምኩኝ። ደግሞ ምግብ ስበላ ደግሞ በሰሞን ከች ማለት አብዝታለች። ዛሬማ አልበላ ሽሮዬን ተሮ ደምሴ አደሩ እባክህ ደብሮኛል። ምን ነው በእናትህ ይሄንንም ያንንም ወር ፋዘር 10 ሺህ ብር ብቻ ነው ያለው። 10 ሺህ እንዴት እንደማብቀቀው ራሱ አላውቅም። በቃ አልጨምርም ማለት ነው። ላንተ ነው 10 ሺህ? አዎ በእናትህ። ኧረ እባክህ ይፈርዱብኛል። ሲጀመር በአመት ነው በአመት በወር ነው እንጂ አንተ። ኧረ እባክህ በወር ላንተ? አዎ በቃ እንዴት እንደማደርገውም ግራ ገብቶኛል። እርዳታ ድርጅት ምናምን አለ እንዴ? ለሰዎች የምታከፋፍለው ምናምን ማለት አይተርፍም ብሩ? አንተ እየቀለድክ ነው እንዴ? ከምን ነው የሚተርፈኝ? አይ ያው ታውቃለህ 10 ሺህ ብር እኔ እኮ አመት ኖርበታለሁ። 10 ሺህ ብር ማን አግብቶ ማን ይቀራል? አግቢ። ማን አግብቶ ማን ይቀራል? አግቢ። በቃሽ ጅንጀና፣ ወደ ቁም ነገር ሂጂ። አግብተሽ ልጅ አያምጣውና ትዳሩ ባይሰምር እንኳን ልጅን የሚያህል ነገር ይዘሽ ትወጫለሽ ከዛ ትዳር። ንግቡ እናቴ ንግቡ። አንቺ ቁጭ በይ ቁጭ አንተ ቁም። አንተ ሁለታችሁ ናችሁ። ዋው ደስ ይላል። እሺ ስለ ጎበዝ ነሽ አንቺ። ሳይሽ ምንድን ነው ከዚህ በፊት ስትሰሩ የነበረው? ጀምር እስኪ አንተ። እሺ መጠጥ ያለ ሰው ነው ፈልግ። አመሰግናለሁ። በኮከብ የታለሽ ሆስፒታል በድንገተኛ ክፍል ለ16 ዓመት ሰርቻለሁ። የራሴን በቃ ታስጨንቃት። እሺ አንቺ ምንድነው ምኑ ቦስ ምንድን ዘሬ የነበረው? አንቺ ቦስ ነው ትንሽ እንግሊዘኛ አልቀላቀል ይችላል። ችግር የለም በናገር ነው ይሰማል። ችግር የለም። በጣም ደስ ይላል። ኮብልስቶን ኢንስታሌሽን ለ6 ወፍጮ ቤት አካባቢም እህል ዳውንሎዲንግ ያበጅናል። አንቺ ስሜ ተቀጥረሻል። አንቺ ተቀጥረሻል። እንትን አድርግልኝ ስቶክ መሸላሻ የሚለው ትሬንድ እንዳያልፈኝ ለሁለት እንሰራዋለን። ውጣ አንተ። ከቦርሴ 1 ሺህ ብር ጠፍቶኛል። ልጅ አንተ ነው የወሰድከው? አራን ያልወሰድከው የጃመል እኮ አለብተው ከእኔ ያልወሰድከው። ሰላም አልክ ልጅ። የሰው ልጅ ወል ቲክቶክ እየሰራ ይፈምሳን ብር ያፍሳል። ለእናቱ የቡና የዘይት ይገዛል። አንተ እኔ ጋር ዙር ዝም ብለው ወይ አትሰራ። በቲክቶክ ለመፈመስ መዋሸት ነው፣ ውሸት ማውራት እኮ ነው። እስኪ ዋሽ እስኪ አንድ የእናቴን 1 ሺህ ብር እኔ ያልወሰድኩት እኔ ያልወሰድኩት አታያው ያነ ጣባ ነው። በዚህ ጎመን ባይ ቢያዛ በቆጭ ቢቀርብ ታስበዋል። አቤት ይለበልበው ነበር። ዱንያ በጀነት ማለት ይሄ አይደለም። እንየው አንዴ እስቲ እንየው ውስጥ መጣት ነበር። በዚህ አስበዋል ብለላ በዚህ አቤት ይስማማኝ ነው። አይ ተባረለም እንንቀሳቀስ ምንም ደስ አይልም። አንተ ይሄው ልጄ ትምህርቱን ጠንክሮ እየተማረ ነው፣ ጎበዟል ብታዩ። አዎ የኔ ልጅ ራሱ 70 ሺህ ተከታይ ኖረኝ አለ። ኧረ እባክሽ ሀብታም ሆናችኋላ። ተይኝ እባክሽ፣ እንዲሁ ቁጥር ነው። እንደው ለቤቱ ራሱ አንድ ያደረገው ነገር የለም። ተይ እንጂ መጠርጠር ነው ታዲያ። እንዴት ምን ይታወቃል? የዘንድሮ ልጆች እኮ ድብቅ ናቸው። ወይ የኔ ልጅ እንኳን ምንም አይደብቀኝም። አሁን የ01 ሰፈር ልጆችን አታያቸው? እንዲሁ ኳስ ለመጫወት መሰብሰብ ጀመሩ። ይኸው ሱስ ጀምረውልሻል። ኧረ እባክሽ ሙት ስልሽ ጠርጥሪ ብቻ ልጅሽ የሚውልበትን እያየሽ። ከትምህርት ቤት ነው የሚመጣው። ከዛ ውጪ ጓደኞቹ ጋር ሄደው እነሱንም አውቃቸዋለሁ፣ በጎ ልጆች ናቸው። በዚህ ዘመን ማንም አይታመንም። አሁንና አረጋሽ ቤት ጎን ያለችዋን ሴትዮ ታውቂያታለሽ? ልጅዋ እንደው ጭምት ነው ዝም ያለ። ሲጣራ 2 ልጅ አለው። ኧረ 1 ፍሬ ልጅ እኮ ነው። ወይ ጉድ! ፍሬ ለዘር ብቻ ነው። ከዚህ በኋላ ምን ይታወቃል? የሚያስተዳድረው ቤተሰብ ይኖረው ይሆናል። እኔ እንደው ካንቺ ባላቅም ይሄ እስስት ምንም ሳይታወቅበት
እማዬ ስልክሽን ስጭኝ እስኪ አንዴ። ለማን ልደውል ነው? ለማንም። አንተ ውሻ! ቆይ እኔ ሉጣ አደም እንዳይፈራጨቀብኝ። ና ምን አደረኩ? ብሩን አንጣው። የምን ብር? አንተ ውሻ ከ01 ልጆች ጋር ሱስ ጀምረህ ነው አይደል? የምን ሱስ? ኧረ እኔ ቡና አልወድም። ምን? ወይ ጉዴ! እሱ ነው እንዲህ የሚያስቀባጥርህ። እኔ ቡና እንደማልወድ ታውቂ አይደል እንዴ? የ01 ልጆችም የሆነች ሴትዮ ነች። ቡና ብቻ መጠጣት ሲደብራት አጠጣታቸው ይኸው ሱሰኛ ሆኑ። ሱሰኛ የሆኑት የቡና ነው እንዴ? እና አሃ አይናለም ሌላ ነገር ነግራሽ ነው አይደል? እሺ ሌላ ደግሞ ምን አለችሽ? ካረጋሽ ቤት ጎን ያለችው ሴትዮ ልጇ ምንም ሳይታወቅበት 2 ልጅ አለው እኮ ነው የምትለኝ። ከሷ ቤት ጎን ያለችው ሴትዮ እኮ ልጅ የላትም። ግን በዛኛው በኩል ያሉ ሴትዮ ደግሞ ልጃቸው 2 ልጅ አለው እኮ። ይኸው እና 40 ዓመቱ እኮ ነው። ከት ገዳዩ እንጂ ምንድነው ስራ የምታበላሹት? ደንበኛ መጣ። አባብዬ ይግባ። አባብዬ በርሶ መጀን አባብዬ ያው ቃሌን አክብሬ እንደባለፈው መጥቻለሁ አባብዬ። እና መቼም አረሷትም ያችን ነገር ያው 30 ዓመት ሞልኝ ምንም ብር የለኝም። ሀፍቷን እንደው ብሯን ቢያመጡ አዎ። እና ብሯን እንዴት አረጉልኝ? አፍቷን ተሳክቶልህ? ይሄንን ወስደህ ጠጣ። እሺ እና ምን ይዤ ልምጣሽ? አንድ ጥቁር በግ። እሺ ችግር የለውም። እሺ አባብዬ እሺ። ሄሎ ጤና ይስጥልኝ። የሬድ አገልግሎት ፈልጌ ነበረ። መነሻዎት ከየት ነው? መነሻዎት ከየት ነው? መነሻዬማ እንደ ማንኛውም ባለፍት ከሊስትሮ ነው እንጂ። ሃሎ አንተ መኪና ገዝተህ ክላክስ በማድረግ ያድሜ ታፏጫለህ መንገድ ላይ። እኔ ክላክስ ቦታው ጠፋኝ እንዴ የሚረዳኝ አጥቼ እንጂ ማን ይርዳህ? ይኸውልህ አክስቴ ስፔን አለች አትረዳኝም። አጎቴ ደግሞ ደቡብ አፍሪካ አለ አይረዳኝም። እሰይ እንኳን አረዱ። አንተ ራስህ አትረዳኝም። አንተ መረጥ ግዴታቸው ነው። በቃ ሁሉም የራሱን ነው የሚኖረው። አረ እንደዛ በደማ ግዴታቸው ነበረ። ግዴታቸው ቢሆን ኑሮ ማን ነው? አንተ መክሰስ ደግሞ መፍትሄ ነበር። አረዱኝም ብለህ መክሰስ። አረ በና ከያቴ አቅም እንኳን በቤቴ ውጪ ብላ ትለኛለች። እሺ ትልቅ ነገር እንደተጠየቀ ሰው ጥርስ ብሩሽ እኮ ነው አውሽኝ አልኳት። እምቢ አለች። ከፍቅረኛ አቅም እንኳን ያለኝን ነገር ሁሉ ሰጥቻት ምን ነበር? እሱማ ምንም የለኝም። በቃ እሱን ሰጣት ነው ታዲያ። በቃ ተው አንተ ዋናው የሚጠቅመው ተራ አስከባሪ ነው። ያጎት ልጅ አለ እኔ ሁነኛው ነኝ ታላየለ ከሱ አቅም ራሱ ሰልፍ አያስቀድመኝም። አይረዳኝም እኮ ነው እያልኩ ያለሁት። እኔ አይረዳኝም። ምንም ልረዳህ እንትን ይዛል እንዴ ምስር ወጥ እንጀራ አላስኩና አትረዳኝም። በል ደግሞ እሄዳለሁ። በል እስከ እዛ ጎን ጠራኝሽ ና በል ና እሺ አንተ ወይኔ ቪዲዮ ፈታ የማን ያንተ ኩኒቱ ስር በሷ ምክንያት ቡና ቆምኩኝ። ደግሞ ምግብ ስበላ ደግሞ በሰሞን ከች ማለት አብዝታለች። ዛሬማ አልበላ ሽሮዬን ተሮተሮ ተሰቃይቼ ሞት። እናንተ በገዛ ብር እንደምን ዋላችሁ? ሰላምሽን ሶስ እንዴት ሳይጨርስ መጣች። እንዴት ዋልሽ? ሰላም ነው አለው። ምን ነው መጣሽ? ድግሱ እንድንሄድ ብዬ። ምኑ ድግስ? ተጠርተን አይደል እንዴ? አንቺ ረስቸው እንዴ? ምሳ ልበላ ነበረ። በይንድ እንደዛማ በቃ እዛ እንሂድ። ሳይመሽ እንሂድ። ከመሸኔ መንከራተት ስልችቱ። ኧረ ለእሱ አታስቢ። የኔ ልጅ እኮ ያንጎ ነው የሚሰራ። ያንጎ እኮ አሪፍ ገቢ ያገኛል። 2 ገቢ ከያንጎ፣ አንዱን ከደንበኛ ሲሆን አንዱን ደግሞ ከያንጎ ፕሮ ቦነስ ያገኛሉ። ከዚህ በፊት በ20 ጉዞ ከ6700 ብር ድረስ የነበረውን ገቢ አሁን ላይ በተደረገው ማሻሻያ ከ7700 ብር ድረስ ገቢውን ማሳደግ ይችላሉ። በዛው ልክ ደግሞ ግባቸው በጨመረው ቁጥር የሚያገኙትም ገቢ በዛው ልክ ያድጋል። መዝገብ ቢሮ ድረስ መሄድ ሳይጠበቁበት ያንጎ ፕሮን አፕሊኬሽን በማውረድ በ5 ደቂቃ ውስጥ ተመዝግበው ስራ መጀመር ይችላሉ። አንቺ ሚደሽ ቢ እኔም እዚህ ያስቀምጥኩትን ልብላ።